ሰላም ተመልካቾቻችን፣ የደረሱንን ሰበር መረጃዎች ወደ እናንተ እናደርሳለን። ወደ ዝርዝር ጉዳዮቹ ከመሄዳችን በፊት አበይት ዜናዎችን እናስቀድም። የአሜሪካ ጦር ወደ ኢራን ወደቦች የሚገቡ እና የሚወጡ ማንኛቸውም የባህር ላይ እንቅስቃሴዎችን ሙሉ በሙሉ ለማገድ መወሰኑን በይፋ አስታወቀ። ይህ ታሪካዊ የባህር ከበባ ዛሬ ማለዳ በአሜሪካ ሰዓት አቆጣጠር ከጠዋቱ 10 ሰዓት ጀምሮ ተግባራዊ መሆን ጀምሯል። በሌላ ዜና የኢራን እስላማዊ ዘብ ወደ ሆርሙዝ ሰርጥ የሚጠጋ ማንኛውንም የጦር መርከብ የተኩስ አቁም ስምምነቱን እንደጣሰ ይቆጠራል ሲል አወጀ። ቴህራን ማስጠንቀቂያውን የሚጥሱ ወታደራዊ ኃይሎች እጅግ አሰቃቂና ከባድ እርምጃ እንደሚጠብቃቸው ለዋሽንግተንና ለቴል አቪቭ አሳወቀች። የአሜሪካ የባህር ከበባና የኢራን የሞት ቀጠና አዋጅ የዓለምን የነዳጅ ገበያ ወደማይመለስበት ቃጠሎ ውስጥ ሊከቱት ጥቂት እርምጃዎች ቀርቶታል ተብሏል። ዝርዝሩን እናየዋለን። በዩናይትድ ስቴትስ እና በኢራን መካከል በፓኪስታን ሲካሄድ የነበረው ከፍተኛ ድርድር ያለምንም ስምምነት መፍረሱ ታወጀ። የኢራን የውጭ ጉዳይ ሚኒስትር ዋሽንግተንን በግትርነት የጨዋታውን ሕግ በመቀያየርና በባህር ላይ ከበባ በከባድ ቃላት ወነጀሉ። ዲፕሎማሲያዊ አቅጣጫውን ሲያጣ ለመካከለኛው ምስራቅ የቀየረው አማራጭ የለየለት ጦርነት ብቻ ይሆን? ይህንና ሌሎች ተጨማሪ መረጃዎችን በዝርዝር ወደ እናንተ እናደርሳለን። አብራችሁን ቆዩ። ዛሬ ሰላም በሞገድ ላይ ወድቋል። በመካከለኛው ምስራቅ ለሳምንታት ሲካሄድ የነበረው የቃላት ጦርነትና አየር ድብደባ አሁን ወደ አሰቃቂ የባህር ላይ ከበባ ተሸጋግሯል። ዋሽንግተን ለዓለም ያስተላለፈችው መልእክት አጭርና እጅግ አደገኛ ነው። ከእንግዲህ ወደ ኢራን የሚገባም ሆነ የሚወጣ መርከብ አይኖርም። ይህ ተራ ወታደራዊ ትዕዛዝ አይደለም። ይልቁንም የኢራንን የኢኮኖሚ ደም ስር በቋሚነት ለመቁረጥ የታለመ የመጨረሻው ኦፕሬሽን መጀመሪያ ነው። አሜሪካ ጦር መርከቦቿን በቴህራን ደጃፍ ላይ በማሳለፍ የዓለምን የንግድ ሕግ ዳግም እየጻፈች ትገኛለች። የፔንታጎን ከፍተኛ ባለስልጣናት እንዳረጋገጡት የአሜሪካ የባህር ኃይል ዛሬ ከጠዋቱ 10 ሰዓት ጀምሮ በኢራን የባህር ጠረፍ ላይ ፍጹም የሆነ ወታደራዊ ቁጥጥር ያደርጋል። ይህ ውሳኔ በዓለም አቀፍ ሕግ መሰረት ግልጽ የጦርነት አዋጅ ተደርጎ የሚወሰድ ነው። አሜሪካ ይህንን ስልታዊ ጫና የመረጠችው በፓኪስታን የሚደረገው የሰላም ድርድር ዋሽንግተን የምትፈልገውን ፈጣን ውጤት ባለማምጣቱ እንደሆነ ይገመታል። ቴህራን የሆርሙዝ ሰርጥን እንደ ጦር መሳሪያ ስትጠቀም፣ ዋሽንግተን ደግሞ መላውን የኢራን ወደቦች በመዝጋት ምላሿን ሰጥታለች። ይህ የባህር ላይ ከበባ ኢራን ነዳጅ መሸጥ እንዳትችል ብቻ ሳይሆን ለሀገሪቱ የሚያስፈልጉ መሰረታዊ ሸቀጦች፣ መድኃኒቶችና የኢንዱስትሪ ግብአቶች እንዳይገቡ የሚያግድ ነው። ይህም የቴህራንን አመራር በህዝባዊ ቁጣና በኢኮኖሚ መፈራረስ መካከል እንዲታነቅ ለማድረግ የታለመ የመጨረሻው ማስገደጃ ስልት ነው። አሁን ትልቁ ስጋት የኢራን የታጠቁ ኃይሎች ለዚህ ከበባ የሚሰጡት ምላሽ ነው። ቴህራን ቀደም ሲል በባህር ላይ ለሚደረግ ማንኛውም ትንኮሳ አሰቃቂ አጸፋ ሰጣለሁ ማለቷ ይታወሳል። የባህር ስር ፈንጆችና ፍቶ ጠፊ ጀልባዎች አሁን በአሜሪካ ግዙፍ የጦር መርከቦች ላይ ጥቃት ለመሰንዘር ሰዓታትን ብቻ እየጠበቁ ይመስላል። ይህ ስልታዊ ለውጥ የዓለምን የነዳጅ ገበያ ወደማይመለስበት ቀውስ ይከተዋል። የፋርስ ባህረ ሰላጤ የዓለም የንግድ ማዕከል እንደመሆኑ እዚህ አካባቢ የሚነሳ ማንኛውም ፍጥጫ በጃፓን፣ በቻይናና በአውሮፓ ኢኮኖሚ ላይ የሰንሰለት ውድመት ያስከትላል። ዋሽንግተን ብቻዋን ወደዚህ አደገኛ እርምጃ መግባቷ የአጋሮቿን ቢተኝነት ተከትሎ የወሰደችው ብቸኛ የጉልበት እርምጃ ነው። በሌላ ዜና ዛሬ ሰላም በመውጫው ውሃ ላይ ተንፍሳለች። በመካከለኛው ምስራቅ ለሳምንታት የዘለቀው አሰቃቂ ጦርነት በዲፕሎማሲያዊ ብልሃት እንዲቋጭ በፓኪስታን ድርድር እየተካሄደ ባለበት በዚህ ሰዓት ከቴህራን የተሰማው ድምፅ ግን የሰላሙን ምንጣፍ በእሳት የሚለበልብ ነው። የኢራን እስላማዊ ዓለም ኢኮኖሚ አንገት በሆነው የሆርሙዝ ሰርጥ ዙሪያ አዲስ የሞት ወሰን መስመሩን አረጋግጧል። ይህ ተራ ወታደራዊ ዛቻ ሳይሆን የአሜሪካ በኢራን ወደቦች ላይ ጣለችው ታሪካዊ ከበባ ለመመከት የታለመ የለየለት የመከላከል ስትራቴጂ ነው። የኢራን እስላማዊ ዘብ ከፍተኛ አመራሮች በወጡት ይፋ መግለጫ ማንኛውም የአሜሪካ፣ የእስራኤል ወይም አጋሮቻቸው የጦር መርከብ ወደ ሆርሙዝ ሰርጥ የሚጠጋ ከሆነ ቴህራን እንደ ቀጥተኛ ጥቃት ትቆጥረዋለች። ይህ ውሳኔ በፓኪስታን የሚደረገውን የተኩስ አቁም ድርድር የህልውና ፈተና ላይ የሚጥል ነው።
RIGC አጽንኦት እንደሰጠው ከበባውን ለማስፈጸም የሚመጣ ማንኛውም ወታደራዊ ኃይል በከፍተኛ ይቀጣል ብሏል። ከወታደራዊ ሳይንስ መነጽር ሲቃኝ ይህ የኢራን እርምጃ የተባለውን ስልታዊ የመከላከል ጥበብ የተከተለ ነው። ቴህራን በሰርጡ ዙሪያ ያሰለፈቻቸው የባህር ዳርቻ ሚሳኤሎች፣ አጥፍቶ ጠፊ ጀልባዎችና በውሃ ስር የተቀበሩ የሞት ፈንጂዎች የአሜሪካን ግዙፍ የጦር መርከቦች ወደ አካባቢው እንዳይጠጉ ለማድረግ የታለሙ የመቀመጫ መሳሪያዎች ናቸው። አሜሪካ ዛሬ ማለዳ የኢራን ወደቦችን ሙሉ በሙሉ ለመዝጋት መወሰኗን ተከትሎ ቴህራን ይህንን ማስጠንቀቂያ መስጠቷ ሁለቱ ሀያላን ሀገራት በባህር ላይ ወደሚደረግ የለየለት ፊት ለፊት ውጊያ እያመሩ መሆኑን ያረጋግጣል። የጂኦፖለቲካ ቀማሪዎች እንደሚያስቡት የሆርሙዝ ሰርጥ አሁን የጥይት መጋዘን ሆኗል። አሜሪካ ከበባውን ተግባራዊ ለማድረግ መርከቦቿ የምታስጠጋ ከሆነ ኢራን ደግሞ በባህር ስር በዘረጋቻቸው የፈንጂ መረቦችና በፈጣን ጀልባዎቿ አሰቃቂ ድንገተኛ ጥቃት ለመሰንዘር ጣቷን በቃታው ላይ ያሳርፋለች። ይህ ፍጥጫ የዓለምን የነዳጅ ገበያ ብቻ ሳይሆን የታወጀውን የተኩስ አቁም ስምምነት ወደ አመድነት ሊቀይረው ይችላል። ዋሽንግተን በዲፕሎማሲው ስም ጫናዋን ስታበረታ፣ ቴህራን ደግሞ በባህር ሞገዶቿ ስር ለአሜሪካ ማሪንሶች ሲኦል እያዘጋጀች ነው። ዛሬ ሚያዝያ 13 ቀን በታሪክ መዝገብ ላይ ጦርነቱ ወደ የትኛው የማይመለስበት ደረጃ እንደተሸጋገረ ግልጽ ማሳያ ሆኗል። ለዛሬ ያዘጋጀነው ስልታዊ ትንታኔ ይህን ይመስል ነበረ። መረጃውን ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፉን ይግለጹ። በቀጣይ በሌላ ጥልቅ ትንታኔ እስክንገናኝ ድረስ ሰላም ለዓለማችን ይሁን።